ሁላችንም ሰብአዊ ነን። ስህተት እንሰራለን፣ እንወድቃለን፣ በውስጣችንም ጥፋተኝነት ስሜት ይነግሳል። ነገር ግን ያ ስህተት መጨረሻ ሳይሆን የአዲስ ጅምር መጀመሪያ ቢሆንስ? የንስሐ ትርጉሙ የአእምሮ መታደስ፣ ከኃጢአት እንቅልፍ መንቃት፣ ወደ መንፈሳዊ ሕይወት መመለስ፣ ከእግዚአብሔር ጋር መታረቅ እና ከዲያብሎስ አገዛዝ ነፃ መውጣት ማለት ነው። ብዙዎቻችን ንስሐን እንደ ቅጣት እናየዋለን። ነገር ግን ንስሐ ለነፍስ የሚሰጥ መድኃኒት ነው። የመጀመሪያው እርምጃ ራስን አለመዋሸት ነው። የት ጋር ተሳሳትኩ፣ ማንን አሳመምኩ ብሎ መጠየቅ የለውጥ መጀመሪያ ነው። ይህ ጸጸት ራስን መጥላት ሳይሆን የትኛው የኃጢአት ማዕበል ላይ ነኝ፣ ከዚህ የተሻለ ሰው እሆናለሁ፣ እችላለሁ የሚል መንፈሳዊ ቅናት መሆን አለበት። ሶስተኛውና ዋናው ደረጃ ዳግም ላለመመለስ መወሰን ነው። ጓደኞቻችንን፣ አካባቢያችንን፣ የምናያቸውን ነገሮች መቀየር ሊኖርብን ይችላል። በይበልጥ ግን የራስ ጥንካሬ ይወስነዋል። ሰይጣን ወይም የውስጥ ድምጻችን አንተ አትታረቅም፣ በጣም ዘግይተሃል ብሎ ተስፋ ሊያስቆርጥ ይችላል። ተስፋ መቁረጥ የንስሐ ጠላት ነው። ፈጣሪ ከአንተ የሚፈልገው አንድ እርምጃ ብቻ ነው። ቀሪውን እሱ ይጨርሰዋል። የንስሐ ፍሬ ሰላም ነው። ከራስ ጋር መታረቅ፣ ከፈጣሪ ጋር መገናኘትና አዲስ ማንነትን መልበስ። አሁን ልብህ ቀላል ይሆናል። ይህ ቪዲዮ ህይወትን እንዲቀይር ከፈለክ ዛሬውኑ አንዲት ትንሽ እርምጃ ውሰድ። ስለተከታተላችሁኝ አመሰግናለሁ። ሰላም ለእናንተ ይሁን።